ወየ ጉድ አለ ያገር ሰው። የሚቀጥለው ቪዲዮ አንዳንድ ሰዎች TCA የሚባል ኬሚካል በመጠቀም ፊታቸውን ከጥቁር ወደ ነጭ ሲለውጡ የሚያሳይ ትርኢት ነው። ይሄ እንግዲህ TCI ይባላል እና ይሄን ኬሚካል ነው የሚጠቀሙት። አሲድ ነው እንዳለው እንግዲህ ሌላ ምንም ቋንቋ ያለው አሲድ ደንበኛ አሲድ ይሄ ፊት የሚያቃጥል አሲድ እሱ ነው። ይቅርታ TCA ማለት ነው። ይሄው እንግዲህ አንዳንድ ስፓ የሚባሉ ቦታዎች እንደዚህ ስራቸው ፕሮፌሽናል ይሄንን መቀባት ነው እና አንዳንድ ይሄ ኬሚካሉ ኃይለኛ ስለሆነ በእንደዚህ በፕሮፌሽናል ማድረጉ ይሻል ይመስለኛል። አሁን አንዳንዶቹ እንዳሉት እንዳየሁት ቪዲዮ ላይ ነገሩ በጣም ያቃጥላል እና አንዳንዶቹ ይችላሉ ነገሩን ማቃጠሉን፣ አንዳንዶቹ ግን ከልክ በላይ ስለሚያቃጥላቸው ወዲያው ነገሩን ያጡታል ከፊታቸው። አንዳንዴ በደንብ በስነ ስርዓት ከተደረገ ነገሩ ቆዳን ሊጎዳ ይችላል። እንደ እንግዲህ አምራለሁ ብላ ተመላለጠች ማለት ነው የኛ ሀገር ተረት አለ። እንግዲህ ኬሚካሉን ከቀቡ በኋላ ወደ ቤት ነው የሚልኳቸው እና ከዛ ቤት ከሄዱ በኋላ ራሱ ነው እንግዲህ መመላለጥ የሚጀምረው። ይሄው እንግዲህ የመጀመሪያ ቀን ይሄው እንግዲህ እንደዚህ ነው። ሁለተኛ ቀን ላይ እንግዲህ በትንሹ መላጥ ይጀምራል። እንግዲህ አራተኛ ቀን ያው እንግዲህ ቆዳው መላጥ ጀመረ እንደ ያሳያል። እንግዲህ ይሁት እስኪ እንግዲህ ከቤት መውጣት የሚቻል አይመስለኝም። ይሄን ፕሮሰሱ የተካሄደው እንደ ባብ ቆዳ ለማ ላጥ ቤት ቆንጆ ናት። መልኳ ቆዳዋ ሁሉ ነው። ግን የምትናገረው ታሪኳ ቆዳዋ ፕሮሰሱ ላይ እንግዲህ ኬሚካል ካርገች በኋላ ፊቷ ምን እንደሚመስል ስትናገር ነው። ይሁት እንግዲህ አሁን ይሄ እንግዲህ እንደ ጸጉር ተቆርጦ መጥፎ ጸጉር የተቆረጥኩና ዊግ አድርጌ እወጣለሁ አይደለም። እንዲህ ከተመለጠ እንግዲህ ከቤት አይወጣም። እንዴት ይወጣል? እንደዚህ ተመላልጦ እሳት የተቃጠለ መስሎ አይ ምን ደረግ ሶሳይቲው እንግዲህ አሁን ይሄ እንወዳለን ነው እንግዲህ ቀላ ያለ መሰለኝ እንጃ። ደግሞ ሌላውም ደግሞ ይሄው እንግዲህ ገሬቺ ፕሮሰስ ላይ ነለችው። ያ እንግዲህ የተላጠ ነው እንግዲህ ድሮ ቆዳዋ እና የአዲሱ ቆዳዋን ለውጡን ይሁት እንግዲህ መሃል ላይ ነው እንግዲህ ይሄው ከንፈርም ላይ ያርጉታል። እንግዲህ እንጃ እኔ ከንፈር እንኳን ምክንያቱ አይታየኝም። ከንፈር ይሄ ደግሞ ወንድ ልጅ ነው። የወንድ አሁን ከንፈር ቀላ ጠቆረ ምን እኔ አይገባኝም። ብቻ ሁለት ቀን በኋላ ቆዳው መላጥ ጀመረ። አቤት እኔ ቅባት አለበት በየጊዜው ይደርቃል መሰለኝ። ሶስተኛ ግን ቁስል እኮ ነው ይላጥ ጀመረ። እንግዲህ በገብርኤል እውነቱን ነው። ምኑም ያው ቅባት እየተቀባ መቼም ቁስል ነው እንዳለ የዝንጀሮ ቂጥ እስኪመስል ነው እንግዲህ። አቤት ይሄ ኬሚካሉ እንደ ማንም አይነት እንግዲህ መድኃኒት አለው ሳይድ ኢፌክት የሚሉት ነገር ቆዳ ካንሰር ያመጣል ይላሉ። በዚህ ፎቶግራፍ እንደምታዩት ደግሞ ይልጣል እና ስፔሻሊ አሁን አፍሪካ ውስጥ የሚሸጡት አንዳንድ ሀገሮች
ኳሊቲው መጥፎ ስለሆነ ብዙ አፍሪካ ሴቶች መልካቸው ቆዳቸው ሲበላሽ ታይቷል። እንግዲህ ቀጥሎ ማሳያችሁ አንዳንድ ፎቶግራፎች አንዳንድ ሙቪ ስታሮች ኳስ ተጫዋቾች ከልዩ ልዩ ሀገር አንዷም ከአፍሪካ ነች ቆዳቸው ምን አይነት ለውጥ እንዳደረገ ከኬሚካል ከተጠቀሙ በኋላ የሚያሳይ ነው። እና አሁን እንግዲህ ባጭሩ ይሄ ቆዳ ነገር በጥቁር ሶሳይቲ ጥቁር ያለበት ሶሳይቲ አፍሪካም ህንድም ሀገርም አሜሪካን ሀገርም አንጎል አንዳንዶቹ ተበክለዋል። ቀይ ቆንጆ ጥቁር አስቀያሚ ብሎ የሚያ ነገር አለ። እኔ እንኳን የኔ ፐርሰናል ኦፒኒየን ፐርሰናል እኔ ራሴ የምለው የጥቁር ቆንጆ አለ፣ የጥቁር አስቀያሚ አለ፣ የነጭ አስቀያሚ አለ፣ የነጭ ቆንጆ አለ። እና ሰውን ቆንጆ ወይ አስቀያሚ የሚያደርገው የቆዳ ቀለም ብቻ ሳይሆን ብዙ ነገር አለ አብሮ የሚሆን። ግን በአንድ በኩል ደግሞ የሰው መብት ነው ብዬ ነው የማየው። ቆዳቸውን ቀይ ማድረግ ከፈለጉ ያርጉ፣ ቆዳቸውን ቀለም ቀብተው ማጥቆር ከፈለጉ ያርጉ። የሰው ልጅ መብት ነው ራሳቸውን ደስ እስኪላቸው ድረስ። መልካም ቀን። ላይክ እና ሰብስክራይብ የሚለውን መጫን እንዳትረሱ በአክብሮት እጠይቃለሁ።